ይስጥልን አድማጮቻችን እንደምን ውላችኋል እነሆ ኢትዮጵያ ውስጥ ሰይፈ ነበልባል ጋዜጣ ሲታተምና ለህዝብ ኢንፎርሜሽን ሲሰጥ እንደነበረ የምናስታውሰው ታሪክ ነው በኢትዮጵያ መንግስት ተገዶ እስከተዘጋበት ድረስ ጋዜጣው በህዝብ ዘንድ ተወዳጅነትና ተነባቢነት የነበረው መሆኑ ይታወቃል ታዲያ ሰይፈ ነበልባል ጋዜጣ ዛሬ በአሜሪካ የምስራች አለኝ ይላል የምስራቹ እንኳን ደሳሎት እንኳን ደሳለን ሰይፍ ጋዜጣ ወደ ሰይፈ ነበልባል ሬዲዮን አደገ ሰይፈ ነበልባል ሬዲዮን ስለ እውነትና ለእውነት የሚሰራ ሬዲዮን ነው ሰይፍን ያድምጡ ይህ የሰይፈ ነበልባል ሬዲዮ ፕሮግራም ነው እንሆ ሰዓታችንን ጠብቀን ፕሮግራማችንን ጀምረናል አናይስጥልኝ እንደምን ውላችኋል ዜና እናሰማለን የኦሮሞ ነጻነት ልዩ ኃይል ሰራዊት በአዲስ አበባ ከተማ መገናኛ ተብሎ የሚጠራው አካባቢ ላይ ህዝብን ሲበድሉና ሲያስሩ የነበሩ ካድሬዎችንና ፖሊሶችን ረመረመ ጀግናው የኦሮሞ ነጻነት ልዩ ኃይል እንደተዘገበው በጥር 23 2012 ላይ ተሽከርካሪዎችንም ጨምሮ እንዲሁም ለካድሬዎቹም ለስብሰባ በተዘጋጁበት ሰዓት እርምጃውን ወስዷል ነው በዚያ በቃ መልካም ቆይታ ከቀሪ ፕሮግራማችን ጋር من أفشومني إبدرابي سوكني قدا ثابتنا جيرمو كبني بيوتين الرسمي ربات تنيا كسين قرقدتني هيرا سيرا وبي الآنسني جلب لمالي وبي قد آنسني ميلان رندمني أكنا مهيرا سيرا كمنيتي كبسورا مودا أوليغت أوبني مالف دادر كيساني أكنا نجتو بغواني نانجتون إيغا غداتو ديبئ غدا كيا ديبئ تنافين بروداني ندورن دابتنا كلاش كيا نهركتن كبنا ديرا فين قالوا دمتون لك بدأني تيكا قدام بكتني آيو اينو ديبتني بيا فرنجي ديمتني جيرون بيا فرنجي أزابا يا بوكونو جنة سيني دي ماتي ملي بيا فرنجي غيس سقلين خافئني بيتي فرنجي من هداتي يا بوكونو أنا هداكو في أنو مننقابتني والريامة شنتم بيام باقي سجرات إمام فتتني إيقبو يا جراتني بيتين الرتهال النمالي الرتهال النمالي أروميا ريبتني إيسا ديمتني دجانين دجاسا يا بوكونو بيا في بنجرون اقرأني أكنا انججو بغواني انججو نيقا ክብራትና ክብራን አድማጮቻችን እንግዲህ ባለፈው ሳምንት ከአቶ ሩንዳሳ ጋር ቆይታ አድርገናል በኢደር ያሳደርነውን ዛሬ ለእናንተ እናቀርባለን አቶ ሩንዳሳ የኢትዮጵያ ኢኮኖሚ አደገ ይባላል 11 በመቶ አደገናል ያለ የወያኔ መንግስት ይለፍፋል በሌላ በኩል ደግሞ የወገን እየወደቀ እየተራበን ያለውና ኢኮኖሚ 11 በመቶ ካደገ ራቡን ምን አመጣው በጣም ጥሩ ጥያቄ ነው አስቀድሜ ራሴን ላስተዋውቅ
ጋር የተያዘ ነው። በዩሮፕም እሱን የተማርኩት ግራጁዌት ስኩል የሰራሁት በሱ ነው። እዚህ አሜሪካም ሀገር መጥቼ በኢኮኖሚክስ ነው የተማርኩት። የኔን ቲሲስ የሰራሁት ኢኮኖሚን በተመለከተ በተለይ ኖርዝ አሜሪካና ሳውዝ አሜሪካ መካከል ያሉት የድህነትና አንዱ በልጽጎ ሌላው እንዴት ደህየ በሚል ነው የኔን ቲሲስ የጻፍኩት ግራጁዌት ከማድረጌ በፊት ማለት ነው። ስለዚህ ይህ ጥያቄ ይገባኛል ብዬ ነው የማስበው። አንደኛ የኢትዮጵያ ኢኮኖሚ 11% አድጓል። ግን የኢትዮጵያ ሕዝብ እየተራበ ነው። ተማሪዎች በየክፍል ውስጥ ፌንት ያደርጋሉ። ሚላስ የሚቀመስ የለም። እህል 1000 ምናምን ነው አንድ ኩንታል። ቅቤ በኪሎ ስንት ሺህ ነው ብሎ ሰው ሲነግረኝ ባንድ በኩል ደግሞ አሁን የኢትዮጵያ መንግስት ተብዬው እንግዲህ 11% ነው እያደግን ያለ ነው ይላል። ለምሳሌ በትምህርት ከፍ ያሉ ሀገሮች እንደ አሜሪካ ያሉት 2% ነው የሚያድጉት። በተለይ አንድ አስቂኝ ነገር አለ። በቅርብ ጊዜ አንድ ቪዲዮ እያየሁ ነበር። እዛ ላይ አቶ ቡልቻ ደመቅሳ መቼ እንደተቀዳ አላውቅም፣ እንዴት ኢትዮጵያ 11% ታድጋለች? ቻይና እንኳን ያድጓል እንበል፣ እንዴት ነው ኢትዮጵያ ታድጋለች? ያላቸውና አንጎላ እንኳን እሺ አደጉ ብንል የሆነ ነገር አግኝቶ ነው፣ ቤንዚን አግኝቶ ነው። እንዴት ኢትዮጵያ ምን አድርገን ነው 11% ያደግነው ሲባል የወያኔ ፓርላማ ይስቅ ነበረ። መቼም ዞሮ ዞሮ ድራማ ነው ሀገር። ወደ ዋናው ቁም ነገር ልመለስና እንደዚህ ነው ነገሩ። ምዕራባውያን እና የራሳቸው ፓፕሬት አድርገው ያስቀመጧቸው እንደ ወያኔ አይነቱ መንግስት ሁልጊዜ እጅና ጓንት ሆነው ነው የሚሰሩት። እንደምታውቀው የተባበሩት መንግስታት ድርጅት በአሜሪካ ነው የተቋቋመው። ድሮ ስራውም የዓለምን ኢኮኖሚ ኢንፍሉዌንስ ማድረግና ፖለቲካ ኢንፍሉዌንስ ማድረግ ነው። ይህንን ኢንፍሉዌንስ ብዙ ጊዜ የሚያደርጉት የተለያዩ ድርጅቶች አላቸው በተባበሩት መንግስታት ስር እንደ IMF ኢንተርናሽናል ሞኔታሪ ፈንድ። ይህ ኢንተርናሽናል ሞኔታሪ ፈንድ ከዩናይትድ ኔሽን ጋር ነው የሚሰራው። ምንድነው ብድር ነው የሚሰጡት። ብድር ለደሃ ሀገር እንደ ኢትዮጵያ ላሉ ሀገሮች ብድር ሲሰጡ ለዛ ብድር ክራይቴሪያው ምንድነው? ምን ያህል ኢኮኖሚያችሁ አድጓል ብሎ ይጠይቋቸዋል። የኛ ኢኮኖሚ ይሄን ያህል አድጓል ብሎ እንግዲህ የውሸት ዳታ የሚያቀርበው የዱርዬ መንግስት ነው ማለት ነው። አሁን ይህ የዱርዬ መንጋ ይሰባሰብና ምን ያደርጋል? አካውንት ኩኪንግ ይባላል። የውሸት ዳታ ያቀርባሉ። ያን የውሸት ዳታ ወስደው ኮራፕት የሆኑ በIMF ውስጥ የሚሰሩ ሰዎች በዛ መሰረት ያንን ብድር ይሰጣሉ። ብድሩን ደግሞ የሚሰጡት ምንድነው? እንደ ኮንሰልታንት ሆነው ያንን ገንዘብ ኪሳቸው ውስጥ የሚያስገቡት ራሳቸው እነዚሁ አበዳሪዎቹ ናቸው ማለት ነው። እና በዚህ ጌም ውስጥ እንግዲህ የምዕራባውያን ሀገሮች እና በተለይ ዩናይትድ ኔሽን ስር ያሉ የተለያዩ ድርጅቶች ገንዘብ አበዳሪ ድርጅቶች እና ክራይቴሪያውን ያጸደቁ ሰዎች ብድሩንም የሚያጸድቁ ሰዎች ያንን ይቀበላሉ። ያን የውሸት ዳታ ይቀበሉና ኢኮኖሚ ይሄን አላድጓል በሚል ያንን ገንዘብ ያበድራሉ። በየጊዜው ገንዘቡ ግን ወደ እነሱ ፖኬት ይመጣል ማለት ነው። ያ እንግዲህ ያ ሲስተም ምንድን ነው የሚባለው? GDP ይሉታል። ግሮዝ ዶሜስቲክ ፕሮዳክት ነው። እንግዲህ ያ ማለት ምንድን ነው? በሀገሪቷ ውስጥ የተመረተ ፕሮዳክት ማለት ነው። እህልም ይሁን ለምሳሌ እህል ምን ያህል እህል በቅሏል፣ አንድ ገበሬ ምን ያህል ያመርታል ሲባል ምን ያደርጋሉ? ወያኔዎች የተወሰነ የእርሻ ኤክስፐርት ይወስዱና 1 ኤከር መሬት ላይ በጣም ኮትኩቶ እህል ያሳድጋሉ። ከዛ ለምሳሌ በቆሎ ከሆነ ያ በቆሎ 20 ኩንታል ያመርታሉ እንበል። ግን ያ በነሱ በጣም ምርጥ በሆነ ማዳበሪያ ያ በቆሎ ያድጋል። ከዛ ሲደርስ 20 ኩንታል ያገኙበታል። አሁን ያንን ኤከር ይወስዱና እንደ ሳምፕል ኦኬ ከአንድ ኤከር እህል 20 ኩንታል ካገኘን እያንዳንዱ ገበሬ ያን ያህል ማግኘት ይችላል የሚል ፕሮጀክሽን ያወጣሉ ማለት ፋይናንሻል ፕሮጀክሽን። በዛ ፕሮጀክሽን ላይ መሰረቱና ለምሳሌ አርሲ ውስጥ የሚታረስ 1000 ወይንም 10 ሚሊዮን ኤከር በቆሎ ወይንም የስንዴ ወይንም የገብስ መሬት ካለ ያንን በ20 ኩንታል
ያባዙና በቃ በአርሲ ስቴት ውስጥ ይሄን ያህል በቆሎ በቅሏል ስለዚህ ገበሬ ያልፎለታል ብለው ለአይኤምኤፍ ያቀርባሉ እነሱ ያንን ዳታ ይወስዱና የኢትዮጵያ ጀስት ሚራክል የኢትዮጵያ ዳታ ማን የኢትዮጵያ ኢኮኖሚ ይሄን ያህል አድጓል ሶ 5 አመት ወይንም 10 አመት ወያኔ በዋሸ ቁጥር አይኤምኤፍ አብሮ ይዋሻል ማለት ነው ኢንተርናሽናል ሞኔታሪ ፈንድ አብሮ ነው ሀገር የሚዘርፉት ዓለም የሚዘርፉት ይህ የማጭበርበሪያ ድርጅት ደግሞ ምን ያደርጋል በጣም የሚገርመው ሌላው አንዳንድ ጊዜ የጂዲፒ ምንድነው የጂዲፒ የተባለው ሳይሰራ ሲቀር ምን ያደርጋሉ ግሎባላይዜሽን ነው ይባልና አንድ የማወናበጃ ቃል ያመጣሉ ያቺን ማወናበጃ ቃል ተቀብሎ ካድሬዎቹን ማሰልጠን የሚችል ጫቱን ማጣማጣ እየቃመ ካድሬዎቹን ማሰልጠን የሚችል እንደመለሰ ያሉ ሰዎች ያቺን ያጠናና በቃ ግሎባላይዜሽን ነው ትራንስፎርሜሽን ነው በቃ እንግሊዝኛ በተናገሩ ቁጥር ሰው በቃ ይሄ ጂኒየስ የሆነ ሰው ነው ይላሉ ከዛ ካድሬዎቻቸውን መጀመሪያ ሲነድፍ ያድራል ወረቀቱን ጧት አንድ ባንድ ወስዶ ያዘጋጃቸዋል ሪሄርስ ያደርጋሉ ልክ እንደ ሙዚቃ ያለማመዳቸዋል ከዛ ወደ ፓርላማ ይሄዳል እጅ ጨበጨብና ደጋፊ ካለ ሁሉም እጅ ያወጣል ተቃዋሚ ካለ እጅ የሚያነሳ የለም ያልፋል ነገሩ እና ይህ የዱርዬ መንጋ ይሰባሰብና ሌላውን ከነሱ ያነሰውን ከነሱ በንቃት አናሳ የሆነ ሰው ያጭበረበሩ 15 አመት እንደዛ ያጭበረብራሉ ማለት ነው ስለዚህ ዋናው ችግሩ ምንድነው ቤዙ ነው ለማለት ፈልጌ ነው ቤዙ ውሸት ከሆነ ውጤቱ ውሸት ነው እና በስታቲስቲክስ ምን ይባላል ጋርቤጅ ኢን ጋርቤጅ አውት ያንተ ዳታ ጋርቤጅ ከሆነ ያንተ ውጤትም ጋርቤጅ ነው ማለት ነው እና በአሁኑ ጊዜ ግን በመሰረቱ አሁን ጂዲፒ በጂዲፒ ኢኮኖሚ መለካት ትክክል አይደለም የሚሉ ሰዎች አሉ በርግጥ ምንድነው ጂዲፒ ራሱ አሁን ጥሩ ኢንዴክስ ነው ለምሳሌ ሎ አንኤምፕሎይመንት ያለበት ሀገር ብዙ ስራ ፈት የሌለበት ህዝብ ብዙ ስራ ፈት ያልበዛበት ሀገር ያ ጂዲፒ ትክክል ያሳያል ምክንያቱም ሰው እየሰራ ነው ወይንም ደግሞ ዌጅ ኢንክሪዝ ያንዳንዱ ሰው የሚሰራ ሰው ደሞዝ በየጊዜው እየጨመረ ከሄደ ኢኮኖሚ ጤናማ ነው ብሎ ማለት ይቻላል ስለዚህ ጂዲፒ ሙሉ በሙሉ ትራሽ አይደለም ግን ትራሽ የሚያደርገው ምንድነው አጭበርባሪዎች ሲጠቀሙበት ነው ሲያጭበረብሩበት ነው እንዳልኩ የውሸት አንድ ኤከር ራሳቸው ያለሙና በኤክስፐርት እሱን በደንብ ኮትኮቶ ያሳድጉና በሱ መሰረት ጎጃምንም አርሲንም አምቦንም ወለጋንም ጃጅ ያደርጉትና በቃ ዝሩ በልጽጓል ይባላል ግን ያ የውሸት ፕሮፓጋንዳ በሬዲዮና በቴሌቪዥን ይነዛል ብድሩን ይቀበላሉ በየኪሶቻቸው ከታሉ ማለት ነው ይሄ በአለም አቀፍ ደረጃ እንግዲህ አንዴ ግሎባላይዜሽን ይሉታል አንዴ ጂዲፒ ይሉታል አይኤምኤፍ ይባላል ሁሉም ሳይሰራ ሲቀር በቃ ወዲያ ያወናበዱ ዓለምን ያምታቱበታል ማለት ነው ዞሮ ምንድነው መሆን ያለበት ብለህ ብትጠይቀኝ መታየት አለበት ኢትዮጵያ ውስጥ ስንት ሰው ነው የተቀጠረው ስንት ኢንዱስትሪ አለ የሰው የገቢ ምንጭ ማን ነው የገቢ ጣራ ምን ያህል ነው የደሞዝ አንድ ሰው የሚያገኘው መንግስት ሰራተኛ ወይንም በግሉ ሰርቶ የሚል ሰው ምን ያህል ነው የሚያገኘው ነው ምን ያህል ሰው ተቀጥሯል ምን ያህል ሰው ነው ኢምፕሎይድ የሆነው በኢትዮጵያ ውስጥ ሲባል 90% ስራ የለውም ስለዚህ በዛ ላይ ደግሞ ዲማንድ እና ሰፕላይ የሚባል ነገር ይመጣል የተመረጠው የእህል መጠን ወይንም ፕሮዳክት መጠን ትንሽ ከሆነ የሰው ቁጥር ብዙ ከሆነ ያንን መቀለብ ሳይቻል ሲቀር ምንድነው የሚሆነው ያነሱ አጥሞ ገበያ ላይ የሚበትኑት ብር ዋጋ ያጣ ሲሄድ ኢንፍሌትድ ይሆንና አሁን $1 18 ብር ነው ማለት ነው ስለዚህ ያ ብር ዋጋ ያጣ የወደቀ የሚሄደው በዛ ተነሳ ነው ማለት ነው ስለዚህ በአንኤምፕሎይመንት እንሂድ በዌጅ ኢንክሪዝም በኩል እንሂድ ወይንም ገንዘብ ዋጋ ማጣት ብር ዋጋ ማጣትን በኩል ቢሄድ የኢትዮጵያ ኢኮኖሚ አድጓል በ11% የሚባለው ውሸት ነው ማለት ነው ምክንያቱም ብዙ ውሸት ነበረ እና ግን መለካት የነበረበት በሂውማን ዲቨሎፕመንት ኢንዴክስ የሚባል አለ HDI ይባላል ያ ሂውማን ዲቨሎፕመንት ኢንዴክስ ምንድነው ወይንም ሌላም አለ ጉድ ገቨርናንስ ግን ወደ ሂውማን ዲቨሎፕመንት ኢንዴክስ በወስደ የላይፍ ኤክስፔክታንሲ
የአንድ ህዝብ የኢትዮጵያ ህዝብ ቁጥር ማነው የኢትዮጵያ ህዝብ እድሜው ምን ያህል ነው የሚኖረው ምን ያህል የተማረ ሰው አለ የስታንዳርድ ሊቪንግ ምን ያህል ኳሊቲ አለ ህፃናቶች ተወልደው ምን ያህል ነው ምን ያህል ነው የሚያድገው ከተወለዱ መሀል ሞርታሊቲ ሬቱ ምን ያህል ነው እና እነዚህ ኳሊቲ ኦፍ ላይፍ ቻይልድ ዌልፌር እነዚህ በኢኮኖሚ ላይ ትልቅ ኢምፓክት አላቸው ማለት ነው ኢኮኖሚክ ፖሊሲ ላይ ሌላው ምን ያህል ሰው ነው ተመርቆ ስራ የሚያገኘው እንግዲህ ምን አይነት እውቀት ነው ያለው የዛ ህዝብ ተምሮ ወጥቶ ምን ክሬት ማድረግ ይችላል ያ ቢሆን ኖሮ ከቻይና ያመጡም ራሱ ማኑፋክቸር ማድረግ ይችላል ማለት ነው እና በእነዚህ መለካት ነበረበት በጂዲፒ ብቻ ሳይሆን ሌላው ጉድ ገቨርነንስ የሚሉት ነገር አለ እውነተኛ አስተዳደር ያ ትክክለኛ አስተዳደር ምንድነው ጥቅሙ የውጭ ሀገርን ኢንቨስትመንት አትራክት ያደርጋል የውጭ ሀርድ ከረንሲ ምክንያቱም ሰው በአግባቡ ምርጫ ተደርጎ በአግባቡ ተመርጧል ስለዚህ ሰው ያንን መንግስት ፌር ሊጋል ፍሬምወርክ ስላለ ያ ሊጋል ፍሬምወርክ አገሪቷን ስቴብል ስለሚያደርግ እምነት ይጥልበታል ማለት ነው ያ ኢንስቲትዩሽን ፍርድ ቤት ኮራፕት አይደለም ፖሊስ ኮራፕት አይደለም እነዚህ ሰዎች የጻፉት ህገ መንግስት ኮራፕት አይደለም ምርጫ በአግባቡ ተደርጓል ያንን ካለ ሰው ገንዘቡን ወስዶ ኢንቨስት ያደርጋል ያለዛ ይፈራል ጉድ ገቨርነንስ ወይንም የትክክለኛ አስተዳደር የሚባለው ራሱ አንድ መመዘኛ ነው ማለት ነው ልክ እንደ ቅድም እንዳልኩት በጂዲፒ ብቻ ሳይሆን መለካት የነበረበት እንግዲህ በዚህ በጉድ ገቨርነንስ እና በዲሞክራሲ ኢንዴክስ የሚባል ነገር አለ ሌላው ደግሞ እንዳልኩት በሂውማን ዴቨሎፕመንት ኢንዴክስ አለ በእነዚህ ቢመዘን ኢትዮጵያ የዛሬ 200 አመት ዴቨሎፕ መሆን የሚችል ሀገር አይደለም እውነት ለመናገር 1% እንኳን ኢኮኖሚው አላደገም ግን እኮ ሩንዳሳ እዚህ ላይ ምን አለ እዚህ አሜሪካን ረጅም አመት የቆዩ ሰዎች ወደ ኢትዮጵያ በሚሄዱበት ሰዓት ኢትዮጵያ እንዳደገች እየገለጹ ይገኛል ሌላው ደግሞ አንድ ነገር የሚታይ ነገር አለ በርካታ ፎቆች ተሰርተዋል መንገዶች ተሰርተዋል ለአንድ ሀገር የመንገድ መሰራት የህንጻ መሰራት የእድገት መገለጫ ሊሆን አይችልም የእድገት መግለጫው እንዳልኩ ጂዲፒ
እና እነዚህ human development index ነው ምን ያህል የተማረ የሰው ኃይል አለ የመንግስት good governance የአስተዳደር እንትኑ ምን ያህል honest ነው ሰው በዛ በተባለው ኢንስቲትዩሽን ፌር የሆነ ሊጋል ፍሬምወርክ አለ ወይ ይታመናል ወይ ምርጫው ታማኝ ነው ወይ ስለዚህ ለኢንቨስትመንት አትራክቲቭ ነው ወይ እኔ አሁን ገንዘቤን ወስጄ እዛ ሀገር ውስጥ ኢንቨስት ለማድረግ እነዚህ ሰዎች ቢያስሩኝስ ወይ ፓርቲ ውስጥ ግባ ብለው ካልገባ የትም አትደርስም ከብዬ የሚባል ከሆነ ለምንድን ነው ገንዘቤን እዛ የምሰጠው የግዴታ አቦግዳጆኜ ኦፒዲኦ ወይንም ኢፒአርዲኤፍን እግር መሳም አለብኝ ወይ ብዬ ትንሽ ኩራት ያለው ሰው ሄዶ አያደርግም ህንፃዎቹ ደግሞ ስንት ናቸው ማን ነው የሚሰራው ሌላው በጣም አስፈላጊ የሆነ ነገር አለ ለምሳሌ እንበል ያንተ ባለቤት $50,000 በአመት ታገኛለች እንበል እኔ $1 ሚሊዮን አገኛለሁ እንበል በአመት ሀብታም ሆኜ እንደና አላሙዲንን ወሰድ እኔ ደግሞ $100,000 በአመት አገኛለሁ እንበል ይሄንን ሶስቱን አንድ ላይ ደምረን አቨሬጅ ብንወስድ አቨሬጁ አሁን ትልቅ ይመስላል የሁሉም ሰው ይመስላል ምክንያቱም የአላሙዲን ኢንካም የኔና ያንተን አቨሬጅ ስትወስድ ቁጥሩ የሚያሳየው ያንን ትልቅ አቨሬጅ ነው የሚያሳየው ሚዲያንም ወሰድ ሞድም ወሰድ አቨሬጅም ወሰድ የዚህ ሰው ኢንካም ብቻውን እኔና አንተን ትልቅ ያስመስለናል ብዙ ገቢ ያለን ያስመስለናል እና በጣም አወናባጅ የሆነው ቁጥር ስትመለከት እንዴ አላሙዲን 100 ፎቆች እዛ ቢኖሩት 4-5 ህንጻዎች ቢኖሩት 10,000 ወይ 100,000 ሄክታር እርሻ ቢኖረው ኢትዮጵያ ለማች ማለት አይደለም ከዛ ውጪ ሌላ ሚሊዮን ሰው አለ 80 ሚሊዮን ህዝብ አለ ያ ሰው በነፍስ ወከፍ ገቢው ምንድነው ነው ጥያቄው እንጂ የአላሙዲንን ቁጥር ወስደን አካውንቲንግ ቀቅለን ብናቀርብ ኦፍኮርስ ለስሚው ሊመስል ይችላል ገብረስላሴ ነው ወንደስላሴ የሚባርዋጭ የ3-5 ሚሊዮን ቤት ውስጥ ኖርና እሱም ቤት አይተህ ኦኬ ኢትዮጵያ አድጋለች ቢባል ወል ያ አንድ ሯጭ በአድቨርታይዝመንት ገንዘብ ባገኘው በዛች በሃርድ ከረንሲ የቺፕ ሌበር ተጠቅሞ ትልቅ ፎቅ ሰርቶ ሊሆን ይችላል በዛ ሪፕሬዘንት ያ ለፍቶ የሚያድረውን ብሎኬት ተሸክሞ 20 ብር ሲያገኘው አለውን ዳ ኢትዮጵያዊ ወይንም ኦሮሚያዊ ይወክላል ወይ አይደለም አይወክልም ስለዚህ ቀለበት መንገድ ቢሰራ አላሙዲን 100 ፎቆች ቢኖሩት እኔ ኖረኝ ማለት አይደለም አንተ ኖረ ማለት አይደለም ወይንም ደግሞ ምን ያህል ሰው ነው የቀጠረው ሌላው ቢዝነስ ኦፖርቹኒቲ ማን ነው ያለው የፓርቲ አባሎች ከሆኑ ያላቸው ልክ እንደ ኢትዮጵያ አሁን ኤፍኤም ሬዲዮ ኦኬ ለግል ሰጠናል ብሎ ያ የኤፍኤም ሬዲዮ ማናቸው የሚያገኙት እነማን ናቸው ለነማን ነው የተሰጠው ማን ነው ፕሮፓጋንዳ የሚነዛበት የወያኔ ፕሮፓጋንዳ እነ ሚሚ ስባቶ ለምሳሌ እንበል እነዚህ ወያኔዎች ናቸው ግን ነው ፕራይቬት ተደርጓልና ሁሉም በግል ተሰጥቷል ኤፍኤም ሬዲዮ ሰው 98 እንክፈት 100 ምናምን እንክፈት ብሎ የወያኔ ፕሮፓጋንዳ ሲሰማ ይብላል ሙዚቃ ነው ከዛ በኋላ የነሱን አዋጅ ተሰባበታለ ግን ከኋላ ያሉት እነማን ናቸው ላይሰንስም ስታወጣ እንደዛ ነው እቃ ከውጭ ሀገር ስታስገባ ቦሌ ውስጥ መብራት ይጠፋና ኮምፒውተር አይሰራም ይባላል በዛ ጊዜ እነሱ እቃ ይገባል ዳው ጉራጌ ከነሱ ኮምፒት ማድረግ አይችልም እነሱ ያለ ቀረጥ አስገብቷል ሶ ጉራጌው ቀረጥ ከፈል ይባላል ወያኔ ግን ያለ ቀረጥ እቃውን አስገብቷል ዞሮ እነሱ ፎቅ ሊሰሩበት ይችላሉ ታክስ አሰባሰብን ላይ እንደዛ ነው የአዲስ አበባ ዩኒቨርሲቲ ተማሪዎች ስራ ሲያጡ የሆነ ክስ አሸክሟቸው ሂድና አንዱን ጉራጌ ስንት ኦሬንጅ ነው የምትሸጠው ምን ያህል ኪሎ ነው ስትሸጥ የምትውለው ብሎ ሰርቬይ ይወስዳሉ አሁን ጉራጌው እንዴ ጋሽ እኔ ያለው መሸጠው ብሎ እንትን ፍሌት አድርጎ ይናገራል እዛ ይመለሱና ከዛሬ ጀምሮ እኔ ያል ታክስ ክፈል ይባላል እና እነዚህ ትንንሽ ቢዝነሶች ይዘርፉና ገንዘብ ወዴት ነው የሚሄደው ወደ እነሱ ነው የሚሄደው ማለት ነው እና እንደዚህ አይነት ማጭበርበር አብዛኛው እየተመዘበረ የተወሰኑ ሰዎች ፎቅ ቢሰሩ መንገድ ቢሰራ ከዚህ ሄድና በጣም አገሪቷ በልጽጋለች እንደዚህ ከዚህ ሄዱና ማቆንጆ ሴቶች አሉ ይሏል እንግዲህ አብሬጁን ማን 2
ሴት መንገድ ላይ የተወሉም ቆንጆ ነው ብሎ ቢነግረኝ ኢትዮጵያ ዛሬ ነው ቆንጆ ነው ማለት ነው በትግሬዎች ስልጣን ከያዙ ማለት ከያዙ ወዲህ እውነት አይደለም መልካም እንግዲህ ሌላው ጥያቄ በኢትዮጵያ አንድነት በርካቶች ያምናሉ ሌላው ደግሞ እንደዛውም የኢትዮጵያን አንድነት የሚቃወሙና የማያምኑ አሉ ምንድነው ይሄ ይላሉ እርሶ የኢትዮጵያ አንድነት ምንድነው ኢትዮጵያ አንድነት መሬቱን እንደ ብርድ ልብስ አንድ ላይ ሰፍቶ ይሄ ነው ኢትዮጵያ ብሎ ያንን ቴሪቶሪ መመልከት ነው ወይስ የህዝቡ የስነ ልቦና ውስጣዊ ስነ ልቦና አዳምጦ ያህዝብ ምንድነው የጎደለው ምንድነው የሚፈልገው ያምንበታል ወይ አሁን ባለው እነ ወያኔ መርጧል ወይ ለምሳሌ ያ ስልጣን ያለው መንግስት በሁሉም ተወዶ ካልተመረጠ አንድነት የለም ማለት ነው በጠመንጃ በሙስ ተገደው ሊኖር ይችላል በእነዚህ ስልጣን ላይ ባስደርግም እንደዛው ነበር አለስላሴም እንደዛው ነበር ምኒልክም እንደዛው ነበር እነዚህም እንደዛው ናቸው 100% አይደል ምርጫ አሸንፈናል ያሉት ከ2005 ግድያ በኋላ 96% all of the sudden ህዝብ ፍቅር ይዞት ከወያኔ 100% እጁን አውጥቶ መረጣቸው ልንል ነው ውሸት ነው የኢትዮጵያ አንድነት ሲባል እኔ በበኩሌ ኢትዮጵያዊ ለመሆን ኢትዮጵያ ለኔ የምትሰጣቸው ነገሮች ምንድናቸው በቋንቋዬ በባህሌ በማንነቴ ኮርቻለሁ ወይ በዛች ሀገር ውስጥ በማን ቋንቋ ነው እየተናገርኩ ያለሁት የኢትዮጵያ ሚዲያ የኢትዮጵያ ናሽናል ላንጉዌጅ ተብሎ የሚነገረው ህግ የሚጸድቅበት ፓርላማ ተዋይቆ ቁጭ ብሎ የሚወያዩበት ቋንቋ የትኛው ነው የኔ ነው ዞሮ እኔ እንደ ኦሮሞ አብዛኛው የሀገሪቷ የምድር ስፋት በራሴ ህዝብ ነው ተሸፍኖ ያለው ያ የራሴ ህዝብ ግን we have nothing to say መንግስትም ከዘበኛ ጀምሮ እስከ ከታች ዘበኛ ጀምሮ ከፕሮስቲቲዩት ጀምሮ እስከ ላይ ያለው ከሰላይ ጀምሮ እስከ መንግስት ሰራተኛ ያለው በሙሉ በሴክሬታሪ ተሞልቷል አይኔ ያኔ ያየ ይሄ ሀገር በቃ የኔ ነው እኩል ነን አንድ ነን በየምልበት ምክንያት የለም የጠመንጃ አንድነት ያለው ለዛ ነው ብዙ ኦሮሞ የለም what is in it for me in Ethiopia ምንድነው ማገኘው ተከብሬ ያለው ወይ
መብቴ ተከብሮ ጣቴን አውጥቼ ብመርጥ ሌንጮለታን መጣለው ብዬ ሌንጮለታ ገብቶ ምርጫ ላይ ተሳትፎ እኔ ጃውትቼለታለሁ ወይ ገላሳ ድልቦ ወይ ዳውድ ኢብሳ ወይ ጃራባ ገዳን እነዚህ ሰዎች መብት የላቸውም እዛ ውስጥ አገር ገብቶ እንትን ለማለት ለመመረጥም እኛም መብት የለንም ገብተና ጣት ለማውጣትና ይሄ ሰው ይሆነኛል ብለን ለማለት ስለዚህ የኢትዮጵያ አንድነት ሲባል መጀመሪያው አንድነት ምንድነው ያስተሳሰብ አንድነት አለን ወይ ነው እንጂ ያን መሬት አይደለም እንደ ዳቦ እዚህ ተቆርጦ ነው ይሄን ዳቦ መልሰ አንድ አርግና በቃ ትልቅ ሙሉ ዳቦ አለን የሚባል ነገር አይደለም ስላፈሩ አይደለም እናወራው የህዝቡ አስተሳሰብ አንድ ነው ወይ የህዝቡ ፍላጎት አንድ ነው ወይ ህዝቡ በዛ ሀገር እምነት አለው ወይ መርጧል ወይ እነመለስን በጠመንጃ ነው የመጡት በጠመንጃ እየገዙ ነው ያሉት ጠመንጃ ባይኖር ኖሮ እነመለስ ይመረጣሉ ወይ ይሄ ነው ጥያቄው ስለዚህ አንድነት መኖር አለመኖር የአስተሳሰብ ነው ኦሮሞ ባህሉን ቋንቋውን ማንነቱን የሚያሳድግበት ነፃ ሆኖ ያሳደገ ነው ወይስ የነሱን ፓፔት የነሱን እነዚህ አሻንጉሊቶች ኦፒዲዮ የተባሉትን አስቀምጠው በቃ እነዚህ ኦሮሞን ይወክላሉ ተብሎ እነሱ ትግራይ ውስጥ ተሰርተውልን መጥተውልን እነሱኛን እንዲወክሉ የተደረገበት ምክንያት ምን ያስፈልጋል ያ ነው እንግዲህ አንድነት የውሸት አንድነት ማለት ነው ስለዚህ ያን የውሸት አንድነት እነዚህ ሰዎች እስካልተው ድረስ አንድነት አይኖርም ስለዚህ ኢትዮጵያ ብሎ ነገር አይኖርም በእኔ አእምሮ ውስጥ ኢትዮጵያ ለኔ እንትን ነው ፊክሽን ነው እንደ ሆሊውድ ፊክሽን it doesn't exist I don't want to exist እንዲኖር አስፈልግም ግን ከፈለኩ ብቻ እኔ ማገኘው አድቫንቴጅ እንደ ህዝብ እንደ አንድ ግለሰብ እንደ ግሩፕ ከዛ ውስጥ ማገኘው ምንድነው የኔ ናሽናል አይደንቲቲ እንደ ኦሮሞ ተከብሯል ወይ ባገሬ መሃል ባገሬ እምብርት መሃል ሌላው ከትግራይ መጥቶ በጉልበቱ ገብቶ ሲገዛኝ አስበው እኔ መቀሌ ሄጄ ወይለፍ ሄዶ መቀሌን ይዞ ትግሬዎችን ባሉ እንግዲህ ከዛሬ ጀምራችሁ ፍቅር ይዟቸዋል ከኔ ወይለፍ ባላለው ቢል ትግሬ በሙሉ ይወደዋል እንደዛ ማለት ነው ስለዚህ ኢትዮጵያ አንድነት እና ኢትዮጵያ አንድነት ዙሪያ የሚገኙ ችግሮች እነዚህ ናቸው ታዲያ የኢትዮጵያ ዕጣ ፈንታ ምን ይሆናል ይላሉ እርሶ የኢትዮጵያ ዕጣ ፈንታ እንደ ዩጎዝላቪያ እንደ ራሽያ እንደ ኮሶቮ ዛሬም ባይሆን የዛሬ 100 ዓመትም ባይሆን የዛሬ 200 ዓመት ይፈረካከሳል እነዚህ ሰዎች የስልጣን ሽሚያ እስካላቆሙ ድረስ እኔ ገዛለሁ ይያሉ ታመጣጣል እስካላቆሙ ድረስ የሁለቱ ያበሻ ጎሳዎች ማለት ነው አማራና ኦሮሞ አማራና ትግሬ ሁሉ ጊዜ የነሱ ጭቅጭቅ ኮምፒቲሽን ነው ኦሮሞ ጎትጉቶ ነው ጠላታቸው ያረጉት እነሱ ጊዜ ሁሉ ጊዜ የሚጣሉት በእንትን ነው ኮምፒቲሽን ይዟል እኔ ነኝ የምገዛው ነው ዮሐንስ መሆን ነበረበት ነው ምኒልክ መሆን ነበረበት ከድሮ ጀምሮ ያላቸው ቁርሾ ይሄ ነው ዛሬም ያላቸው ቁርሾ ይሄ ነው እንጂ ዞሮ አሰልጥነውናል በቋንቋቸው እያወራን ነው እናንተ ያው ኦሮሞን ግን ሁለቱም እንደ ጠላት ነው የሚያዩት እነሱ ሁለቱ ግን ጠላታሞች አይደሉም ወገን ሆነው በኮምፒቲሽን ነው እኔ በልጣለሁ ነው ሁለቱ ያንን ዕጣ መጣጣል እስካላቆሙ ድረስ ሁለቱ በህዝቦች ደምና ላብ መነገድ እስካላቆሙ ድረስ ሁለቱ የራሳቸውን ባህል የበላይነት ለማንጸባረቅ ሙከራቸውን እስካላቆሙ ድረስ ኢትዮጵያ የሚባል ነገር ሁሉ ጊዜ አደጋ ላይ ነው ያለው መልካም አቶ ሮንዳሳ የኦሮሞ ህዝብ ጥያቄ ትክክለኛው ምንድነው የኦሮሞ ህዝብ የሚፈልገው ምንድነው እንዳልኩ የኦሮሞ ህዝብ ጥያቄ አንደኛ የራሱን ሀብት መቆጣጠር ይፈልጋል የራሱን ሪሶርስ መቆጣጠር ይፈልጋል ተቆጣጥሮ ታክስ ሰብስቦ አካባቢውን ዲቨሎፕ ማድረግ ይፈልጋል ትምህርት ቤት መስራት ይፈልጋል ይሄንን ካነሳ ይወድ ጣሊያን ድሮ ኢትዮጵያን ለ5 ዓመት ሲገዛ ጠቅላላ ወይንም ብሪቲሽ ወይንም ፈረንሳይ አፍሪካን የተለያዩ አፍሪካ ሀገሮችን ሲገዙ ከዛ ኢትዮጵያ ከተባለችው ሀገር ዘርፈው ወዴት ነው የሚወስዱት ወደ ሮማ ነበር የሚወስዱት ወርቅ አልማዝ
ብነግርሽ ዛሬ ተራራ የሚያክል ወርቅ መሬታቸው ውስጥ ቀብሮ ያስቀመጡት ከአፍሪካ በቆፈሩት ነው። ወያኔን ውሰድ ከመሀል ሀገር ሰብስቦ በወሰደው ገንዘብ እነ መስፍን ኢንጂነሪንግ መኪና ይገጣጥማሉ። ዛሬ ሄድኳርተሩ ያለው ትግራይ ውስጥ ነው። ኦኬ ኢትዮጵያን ከያዙ ወዲህ ኤር ፎርስ ምድር ጦር ፖሊስ ፎርስ ሁሉም ከተቆጣጠሩ ወዲህ ራሱ የናሽናል ዲፌንስ የሀገሪቷ ናሽናል ዲፌንስ ያለው አሁን ሄድኳርተሩ ያለው የት ነው? መሀል ሀገር አይደለም፣ መቀሌ ነው ያለው። ቤስት ዩኒቨርሲቲስ ኮሌጅስ ሃይ ስኩልስ ያሉት የት ነው ያለው? ትግራይ ነው ያለው። በ20 አመት ጊዜ ውስጥ ልክ ጣሊያን ወይንም ብሪቲሽ ወይ ፈረንሳይ አፍሪካን ዘርፎ ወደ ሀገር ወስዶ ሀገሩን እንደገነባበት ዩሮፕ እንደገነቡበት ሁሉ ትግራዮችም እነ መሶብ ትልቅ ኮርፖሬሽኖች እነ የትግራይ ልማት ድርጅት እነ መስፍን ኢንጂነሪንግ እነ ራያ ብሩሪ ሌላ ደግሞ 3 ኢንተርናሽናል ኤርፖርቶች አሉ። ከመቀሌ ተነስተ ዛሬ ዱባይ መሄድ ትችላለህ፣ ሱዳን መብረር ትችላለህ፣ ልክ ከቦሌ እንደምታደርገው ማለት ነው። ስለዚህ ኦሮሞ እስከመቼ ነው መዘረፍ ያለበት? ከዚህ በተሰበሰበው ሪሶርስ ከዚህ በተገኘው ከኦሮሚያ በተገኘው የውጭ ምንዛሪ ገንዘብ ትልልቅ ዩኒቨርሲቲዎችና ኮሌጆች ትግራይ ውስጥ ሲሰሩ እነ መስፍን ኢንጂነሪንግ ዛሬ መኪና ሲገጣጥሙ ሄድኳርተሩ ግን ትግራይ ሆኖ ማነው ብራንች ኦፊሶቻቸው ግን አዲስ አበባ መሀል ሀገር ሆኖ ሲሰራ ምንድነው የሚያሳየው? የኦሮሞ ጥያቄ ያ ሁሉ ልክ አይደለም። አትዝረፉን፣ ዘርፋችሁ አካባቢያችሁን እንትን አትበሉ፣ አትገንቡ ነው። ሌላው ቋንቋ አለኝ፣ ባህል አለኝ፣ እምነት አለኝ። እነዚህን ነፃ በሆነ መንገድ እናንተ አንዴ የከፈታችሁ የቆነጠራችሁ ሳትሰጡኝ ራሴ በፈለኩት መንገድ ባህሌን ላሳድግ ነው። ያንን ነው እንግዲህ አሁን እነዚህ ሰዎች ነው አንዴ ይሄ ከእጃችን ከወጣ መመለሻ የለም። ኦሮምኛ በደንብ ከተለቀቀ ኦሮምኛ የኢትዮጵያ ናሽናል እንትን የጠቅላላ ብሔራዊ ቋንቋ ከሆነ ችግር ነው። So they have to maintain dominance but at any cost. እና አሁን የምናየው ምንድነው? የኦሮሞ ካልቸራል አይደንቲቲ በእነዚህ ሰዎች ተጨፍልቆ የአቢሲኒያ ካልቸር የነሱ ናሽናሊዝም እያደገ የነሱ ባህል ሜንቴን ተደርጎ ተመልከት። የኢትዮጵያን ባንዲራ አሁን ያ አረንጓዴ ቢጫ ቀይ መሀል ዛሬ የነ ወያኔ አርማ ነው መሀሉ ላይ ያለው። ስለዚህ ኦሮሞ እዛ ውስጥ እኮ ምንም we have nothing to say። እነሱ ኮንትሮል በሚሰጡ ነው በሆነች ሹካ ኮንትሮል በሚሰጡ ነው። እነዛ ላይ ስሙላ የተቀመጡ ትግራይ የተጠፈጠፉ ኦፒዲዮ ተብዬ ፓርቲዎች ድማጨብጨብ ነው። ግን መለስ ምንድነው የፈለጉትን ማነው ያስነካቸዋል፣ ይከብራሉ፣ መሬት ይሸጣሉ፣ ደልቧል እንደምታየው። እና አሁን በተለይ በእድሜያቸው 45 አመት እድሜ ሲሞላ ጡረታ ውጡ ይባላሉ። እና ትልልቆቹ ኢቭን ከትግራይ መጡት አሁን ቦዲጋርድ ተሰጥቷቸው ሪላክስ እያደረጉ ነው። የተቀረውን እድሜያቸውን ሂዱና ብሉ ተዝናኑ። ሌላውን ይጠራና እንደ ውሻ አድርጎ ይሳደባል። አንተ ማታ እዛ ጠጅ ስትጠጣ ነበር፣ እዛ ጮማ ስትበላ ነበር ምናምን ብሎ ሙልጭ አድርጎ እና የአንድ ሰው ቤት ነው ኢትዮጵያ። እዛ ውስጥ እንዴት 40 ሚሊዮን የሚያክል ህዝብ ይህን ሁሉ አጥቶ ይህን ሁሉ እየተዘረፈ እንዴት ዝም ብሎ ይኖራል? ስለዚህ የኦሮሞ ህዝብ ጥያቄ ጥላቻም አይደለም፣ ዘረኝነትም አይደለም፣ ትግሬ አማራ ማለትም አይደለም። የሪሶርስ የራሴን ንብረት እየዘረፍከኝ ነው፣ ተወኝ፣ ልቀቅልኝ ነው። ያዶላ ወርቅ እየሸጣችሁ አትግበሩበት ነው። አካባቢያችሁን ዩኒቨርሲቲ 3 ትልልቅ ኤርፖርት ኢንተርናሽናል ኤርፖርት ትግራይ ውስጥ ሲሰራ አንድ ጊዜ መለስ ተጠይቆ ታዲያ አምቦ ልስራለህ እንዴ ብሎ ሲናገር ሰምተ ይሆናል። ስለዚህ እነዚህ ነገሮች እነ መስፍን ኢንጂነሪንግ እንግዲህ መስፍን ተብዬው የቲፒኤልኤፍ ተዋጊ ሲዋጋ የሞተ እንትናቸው ነው፣ የነሱ ጀግና ነው። በሱ አሁን መኪና ይገጣጠማል።
በሱስም ማለት ነው ስለዚህ እነዚህ ነገሮች ይቅሩ ነው ኦሮሞ የሚለው በሌላ በኩል ደግሞ ሌሎቹ የለም የናትናገሩን ለዛ ቃሊቲ እስር ቤት ነው የምትበሰብሱት ተብሎ ያው በሺዎች የሚቆጠሩ ሰዎች ቃሊቲ ነው የሚበሰብሱት ወይ ማከላዊ ሌላው ድርድሮ ይጠፋል እና የኦሮሞ ጥያቄ ይሄንን ይመስላል The Safe Radio is working to expand its service to the Horn of African countries through audio and web-based networks. We are planning to coordinate a fundraising drive to support this radio program that works to find the truth and tell the truth. Our goal is to feed other radio stations with our programs through a satellite and make it available to a wide range of listeners. Our news and interview programs range from the best audio moments, such as classical Oromo songs, and messages from our on-air staff. If you value Safe Radio, please donate funds that we will use to buy audio supplies, pay for other radio station fees, and to buy computers that our radio program needs. Please pledge your support for this independent radio station. Thank you. እንግዲህ የኦሮሞ ህዝብ ጥያቄ የራስን እድል በራስ መወሰን ነው ያሉኝ ያሉት አንዳንድ ፓርቲዎች የኦሮሞ ህዝብ የራስን እድል በራስ መወሰን የማይቻል ነው ያለ ኢትዮጵያ አንድነት ትግሉ ስኬታማ አይሆንም የኦሮሞ ህዝብ የራስን እድል በራሱ ከወሰነ በእያንዳንዷ በየ80 ሜትር ላይ ደም ይፈሳል ይላሉ እርሶ ምን ይላሉ ዝሌ ሁሉም ሀገር በጠመንጃ በሙሉ ነው የተሰራው ሀገር የሚባል በሙሉ የሱም for example ለምሳሌ የአሜሪካ ኮንስቲቲዩሽን በኔቲቭ አሜሪካኖች ደም ነው የተጻፈው የአውስትራሊያ መንግስት በአብሪጂኒስ ህይወትና ደም ነው የተጻፈውና አውስትራሊያ የተቋቋመው የኢትዮጵያ መቋቋም በኦሮሞዎች ደም በጨለንቆ በአኑሌ በፈለክበት ቦታ ሄደ ብትጠይቅ በሚሊዮኖች የሚቆጠሩ ሰዎች ደም ፈሶ ነው ኢትዮጵያ የተሰራችው ስለዚህ ደም ፈሰሰ ኦሮሚያም ልክ በዛው መጠን በደም ነው በአፈሙዝ ብቻ ነው አገሮች የሚቋቋሙት ወደንም ጠላን ስለዚህ ደም ፈሰሰ አይደለም ዋናው ምንድነው እኔ ሀገሬን የራሴ ቴሪቶሪ አለኝ የራሴ ባህል አለኝ የራሴ ቋንቋ አለኝ የራሴ ሪሶርስ ለኔ በቂ ነው ያንን ራሴ ማስተዳደር ፈልጋለሁ የሚል ህዝብ መዋጋት አለበት ከዛ ውጪ ግን እንኳን እንደ ወያኔ ያለ ማይም የዱርዬ መንጋ ቀርቶ ሰልጥነናል የሚሉት እነ ብሪቲሽ የህንዶችን በስንት ሚሊዮን እጥፍ የሚበልጧቸው ህንዶች በሰላም አለቀቁ ተወክቶ ነው ከኢንዲያ ከጠቅላላ አፍሪካ የተባረሩት እና there is no any choice ለፈሰሰ አይደለም ያ የማስፈራራቱን ነገር ዋስ እሱ እንግዲህ ህዝቡ ፈሪ ከሆነ ነፃ አይወጣም የለም አልፈራም እኔ ሞት ይሻለኛል ብሎ ካለ ደግሞ መዋጋት አለበት ባጭሩ ቱኒዚያን ተመልከት ኢጂፕትን ተመልከት ዛሬ ሲሪያን ተመልከት ሊቢያን ተመልከት በማአት ወጣቶች ደም ነው ዲክቴተር እንኳን የወረደው ሙባረክ ዛሬ እንደዛ የሚንቦቆቦቅ ሰውዬ አልጋ ላይ ወጥቶ አሞኛል ብሎ ፍርድ ቤት በአልጋ ላይ ተኝቶ እየተመላለሰ ያለው በማአት ሺህ ወጣቶች ደም ነው ስለዚህ ወደንም ጠላንም ከዛ ውጪ የለም ከጠመንጃ ውጪ ኦሮሚያ የለችም ይሄ ትክክል ነው እንግዲህ ትሮንዳሳ ምን አለ አንዳንድ ፓርቲዎች ወይም የኦሮሞ ፓርቲዎች በጥቃቅን ነገር ቅሬታ ፈጥረው የተለያዩ ፓርቲዎች አሉ በፊት ማለት ነው ስለዚህ የኦሮሞ ምሁራኖች እነዚህን ፓርቲዎች አቀራርበው ወደ ድል ወይም ለትግል አብሮ ለመቆም የኦሮሞ ምሁራኖች ምን ይጠበቅባቸዋል ምን ስራ እየሰሩ ነው ይላሉ እርሶ የኦሮሞ ምሁራንም አይደለም የኦሮሞ ጎሳም አይደለም ችግሩ ምንድነው በዚህ በኢትዮጵያ
በተባለ ሀገር ውስጥ ምን ያህል የውጭ እጅ አለበት ነው። ዞሮ ዞሮ የማይታዩ እጆች ናቸው አሁን ብዙ ጊዜ እኛ ሳናያቸው የሚያታልሉን። በእርቅ ምክንያት ቄሶች ይሮጣሉ፣ አንዴ ፈረንሳዮች፣ አንዴ ኖርዌጂያን፣ አንዴ አሜሪካ ድርድር ይቀመጣሉ። ለምሳሌ ከወያኔ ጋር ኦሮሞ ኦኤልኤፍ ለማስታረቅ እነዚህ ሰዎች ለምንድን ነው ኦኤልኤፍ ታርቆ ከኢትዮጵያ ሰላም እንድትሆን የሚፈልጉት? የኦሮሞ መብት ጉዳይ ምንም ሳይመስላቸው እነዚህ ሰዎች ሰላም የሚፈልጉት ለምንድን ነው? ስለዚህ በሃይማኖትም በምንም በገንዘብም በማስመሰልም በጥቅምም ህዝቡን የሚከፋፍሉት የኦሮሞ ኢንተሌክቹዋልስ አይደሉም። ህዝቡን የሚከፋፍሉት የውጭ ቄሶች ናቸው። ህዝቡን የሚከፋፍሉት የውጭ ሀገር ሰላዮች ናቸው። መለስን እዛ ቁጭ አድርገው 21 ዓመት የሚያስገዙን መለስ ብቻ አይደለም። ስለዚህ የኦሮሞ ምሁራን ዞሮ ሁሉ ነገር ይቀየራል። የሚቀየረው ሁሉ ነገር የራሱ ዳይናሚክ አለው። አሁን በአሁኑ ጊዜ ኢትዮጵያ ውስጥ ያለው ረሃብ ወደ ኋላ ተመልሶ ሰላም የሚሆን ማነው ጥሩ የሚሆን አይመስለኝም። ህዝቡ በተራበ ቁጥር ይከፋዋል። አልጋ ላይ ተኝቶ ከሚሞት ተነስቶ መዋጋትን ይመርጣል። እና ልክ እንደ ኃይለ ሥላሴ ጊዜ የነዚህ ሰዎች እየተፈከረኩ የሚወድቁበት ጊዜ ሩቅ አይሆንም ማለት ነው። በዛን ጊዜ ግን ያ እጁን ከኋላ ተንጠራርቶ የተለያዩ ግሩፖችን ከፋፍሎ መለስን እዛ ቁጭ አድርጎ ሀገሪቷን እየዘረፈ ያለው የውጭ ጉልበት ጉልበት ያጣል ራሱ። ኢጅፕት ውስጥ ያ ነው የሆነው። ሰሞኑን ኢጅፕቶች stay out of our situation ከኛ ውጡ እጃችሁን አንፈልገው ኖ እኛ እኮ ልንረዳችሁ ነው ይላሉና አሜሪካ የለም አሜሪካን አንፈልግም ራሳችን በራሳችን ጉዳይ አባት እንሆናለን ተውን እያሉ ነው ኢጂፕሽያንስ። እና የኢንተሌክቹዋል ሮል እዚህ ውስጥ ምንድነው ብትለኝ ያንን ለራሳቸው አንደርስታንድ ማድረግ መቻል ነው መጀመሪያ ነገር። ምንድነው ያለው ግን ችግሩ ምንድነው? በተለያየ ምክንያት ሰልፊሽ አምቢሽን አለ። ፓወርፉል ለመሆን የሚጣጣሩ የተወሰኑ ኢንተሌክቹዋልስ አሉ። ሌላ ደግሞ መዘንጋት የሌለብን ኦሮሞ ምን ያህል ኢንተሌክቹዋል ነው ያለው ብለህ ብትቆጥር በጣም ትንሽ ነው ሰው ያለው የተማረው ሰው። ከደርግ ወዲህ ነው የኦሮሞ ልጆች ወጥተው የተማሩት። እነሱም ራሳቸው ገና እየተቋቋሙ ነው ያሉት። ግን አበሻው ለ100 ዓመት ስልጣን ላይ ቆይቷል። እነዚህ ሰዎች ልጆቻቸውን ትምህርት ቤት ልኮ አስተምረዋል። እኛ በደርግ ጊዜ ነው የተማርነው። ዩኒቨርሲቲ ነው የገባነው። ውጭ ሀገርም ለመውጣት የቻልነው አሁን ነው በ90ዎቹ። ስለዚህ በጣም ጥቂት ነው ያለነው እና ጊዜው ግን አሁን ወጣቱ ይማራል። ኦፍ ኮርስ የትምህርት ኳሊቲም ኦሮሚያና ትግራይ መካከል ያለውን ብታይ ልዩነቱን ታለ እሱ ወደ ኋላ የምንመጣበት ነው። ወደ ኦሮሞ ናሽናሊዝም ምን ይመስላል ዘረኝነት ምንድነው ወደሚል ሜቢ ከገባን እሱን ልንነጋገር እንችላለን። ያ መልካም አንድ ያነሱት ነገር አለ የእርቀን በተመለከተ ፕሮፌሰር ይስሐቅ የሚባሉ አንድ አስታራቂ ነበሩና በየጊዜው ከመንግስት ጋርም ለማስታረቅ የታሰሩትንም ለማስፈታት ሙከራ ሲያደርጉ ነበረ። ግን ሲሳካ አላየንም። ለምሳሌ ቅንጅትን ስንመለከት ካስፈቷቸው በኋላ ተመልሰው የታሰሩም አሉ፣ አገር ጥለውም የተሰደዱ አሉ። ምንድነው ምክንያቱ? ያልተሳካበት ምክንያት? ብዙ ጊዜ ባላንስ የሆነ መሆን አለበት። ለምሳሌ አንተና ጎረቤት ብትጣሉ ሰውዬ በጣም ሀብታም ቢሆን ኢንፍሉዌንሻል ቢሆን የሚመካበት ገቨርነሩን የሚያውቅ ከሆነ ዳኛውን የሚያውቅ ከሆነ በቂ ገንዘብ ኖሮት በጣም ኃይለኛ ጠበቃ መግዛት የሚችል ከሆነ ካንተ ጋር መደራደር የሚፈልገው በተወሰነ ደረጃ ብቻ ነው። ወያኔ እንደምታየው ያቃል ሰላዎች አሉት። ምን ያህል የተደራጁ ድርጅቶችና ለስልጣኑ አስጊ የትኞቹ እንደሆኑ ጠንቅቆ ያውቃል። እና እንታረቅ ብሎ ሽምግልና ሲልክ እንደነ ኤፍሬም ያሉትን እና አባቢያ ያሉትን ሰዎች ሲልክ ጀስት ገና
የሚጀምሩን ትንሽ ድርጅት እንዲፈረካከሱ ለማድረግ ነው እና አንዳንዶቹ ጭራሽ እርቁበት ይመስላቸውና ተቻክሎ እኔ ነኝ መልሰን ማናገረው ያሉ ሲሮጡ እንዴት እንደተበታተኑ ታለ ገና ለገና ትክክለኛ የኦሮሞ ናሽናሊዝም ውስጣቸው ያልገባ እንደ ስንት ካድሬዎች አሉ ለምሳሌ እንደ ልቾ ቡኩራ እንደ ኩምሳ ምናምን የመሳሰሉ ሰዎች የእርቅ ስም ሲነሳ እንደ ሌሎቹ ሊታረቁ ከሆነ እኔ ስልጣን ላገኝ ያስፈልገኝም ወይ ብሎ ሮጦ ገብቷል ነው ያነች እሱ አላማው ምንድነው ያችን ኢንቫይሮንመንት ለመፍጠር ነው እንጂ እውነት ለመታረቅ አይደለም እነዚህ ተላላኪዎቹ ስራ አላቸው ይሄ ትክክለኛ ስራ ነው ተመድቦ የሚሰሩበት ነው ኤፍሬም የሱ ሮል ይሄ ነው በቃ ወያኔ አቶ ሮንዳሳ ወያኔ ናቸው ይያሉኝ ነው ፕሮፌሰር ይሳቅ ነው ወያኔ ባይሆን ተቀጥሮ ነው የሚሰራው ስንቱ ወያኔ ነው ስራ ተሰጥቶት ይሰራል እንደ ጀስት ስራ ማለት ነው ለምሳሌ ያንተ ስራ ፖሊስ ከሆነ ደሞዝ ይከፈላል ፖሊስ የሚያደርገውን ስራ ትሰራለህ ሰላይ ከሆንክ ስለላሳ ስራ ትሰራለህ አጣራቂ ነሽማግሌ ነው ያንተ ሮል ይሄ ነው ተብለ ሮል ከተሰጠ ገንዘብ ይሰጣል ያንን ስራ ትሰራለህ ጀስት ፕሮፌሽን ነው ስራ ነው ማለት ነው ጀስት ጆብ ግን አላማው ከጀርባ ያለው ምንድነው ብትል ሌሎች ተደራጁ ለምሳሌ እንደ ኦሮሞ ነጻነት ግንባር ተደራጅቶ የሆነ አስጊ ደረጃ ላይ ሳይደርስ በእርቅ መልክ ከያዝን ውስጡ መፈረካከትን እናስከትላለን ነው ያንን ጌም እየተጫወቱ ነው ያሉት እንጂ እውነት ፈልገው ለታረቅ አይደለም ለምንድነው የሚታረቁት ምንም የታዘ ወረዳ የለም ትጥቃቸው ምን ያለ እንደሆነ ያቃሉ ሶ ዞሮ just a game ለዛ ነው ብዙ ጊዜ የማይሳካው ሲሪየስ አይደለም ሁሉ ነገር they just start playing a game መልካም እንግዲህ አንድ ነገር ላነሳሎት እንዲብራራልኝ ስምፈልገው ነገር አለ ናሽናሊዝም እና ዘረኝነት ምንድነው ብዙ ጊዜ አንዳንድ ሰዎች የተሳሳተ ነገር ትርጉም ሲሰጡት ይሰማልና ምን ይላሉ ሶዝ ላይ ለጥሩ ጥያቄ ነው የጠየቀኝ ናሽናሊዝም እና ሬሲዝም በጣም በቅርብ ይዛመዳሉ ሁለቱ አይዲያዎች ናሽናሊዝም ካንድ ኤትኒክ ግሩፕ አስተሳሰብ ጋር ላይ ተመስርቶ የዛን የኔሽን ወይንም የግሩፕ የኤትኒክ ግሩፕ አይደንቲቲ ወይ የበላይነቱን ወይ ደግሞ ነፃነቱን ለማጎናጸፍ የሚደረግ ነው ማለት ቅድም እንደዘረዘርኩት ግን ልክ እንደ ሰንሰለት ነው ሁለቱ ሬሲዝም እና ናሽናሊዝም ልክ እንደ ሰንሰለት የተቆላለፉ ናቸው ለምሳሌ እንግዲህ ችግሩ ምንድነው አንዱ እንደ ናዚ ብንወስድ እንደ ጀርመን ናሽናሊዝም ብንወስድ የኔ ኤትኒክ ግሩፕ ከሌላው ይበልጣል ሌላው ከኔ ያንሳል ብሉ አይ ብሎንድ ሄር ክራይቴሪያ ያላቸውና እኛ ኢንተለጀንት ነን ሌላው ኢንፌሪየር ነው የሚል ናሽናሊዝም አለ ወደ ሬሲዝም አመራ ማለት ነው ራሱ የጀርመን የበነ ሂትለር የተነዛው ፕሮፓጋንዳ ናሽናሊዝም ወደ ዘረኝነት አመራ ማለት ነው ግን ሲነሳ በናሽናሊዝም ነው ለዚህ ነው ጀርመኖች የደገፉት አየ ሌላው ገልበጥ አድርገህ ካየ ደግሞ የአፍሪካኖች ናሽናሊዝም ANC ሳውዝ አፍሪካን ናሽናል ኮንግረስ እና አፍሪካነር የሚባሉ ነጮች አሉ አፍሪካነር ለምባዎች ናቸው ጥቁርን ሰግሬጌት አድርጎ ያኖሩታል የጥቁሮች ናሽናሊዝም ደግሞ ስታየው የለም እኛ ከናንተ እኩል ነን ነው የሚሉት ስለዚህ ከነ ሂትለር ጋር ከነ ጀርመኖች ናሽናሊዝም ጋር ታየው የጥቁሮቹ ሬሲስት አይደለም የጀርመኖቹ ሬሲስት ሲሆን የኤንሲ ናሽናሊዝም የነጻነት ነው እንደዛ ለምሳሌ አልጄሪያን FLN የሚባል ነበር የአልጄሪያ ውስጥ ያለ የነጻነት ሙቭመንት ድሮ በፍሬንች እየተገዙ ያሉ ግን የፍሬንች ኮሎኒያሊስቶች ደግሞ ምንድነው ኖ እኛ ሱፔሪየር ነን ነው የሚሉት ሶ አልጄሪያኖች እነዛን ሲወጉ የነዛን ሬሲዝም ለመምታት ነው ናው ሌላ ደግሞ ፖለቲካል ናሽናሊዝም እና የአመል ቢሄቪዮራል ናሽናሊዝም የሚባል ነገር አለ የአማራ ነው ለምሳሌ የኦሮሞ ናሽናሊዝም ፖለቲካል ነው ያገሬን ሃይማኖት የራሴን ባህል ቋንቋዬን ሃይማኖቴን ባህል ስንል እንግዲህ እንደ ኢሬቻ
ዋቂፈና ዱባዩ ለምሳሌሉትን ካልቸራል አይደንቲቲ ላሳደግ ነው የኦሮሞ ናሽናሊዝም አይደል እንዴ ግን የአማራ ደግሞ ቢሄቨር ነው ቢሄቨር ናሽናሊዝም ነው ምክንያቱም እኔ ነኝ የምበልጠው ሪጋርድለስ ለማንኛውም ልሆን ምንም ይሁን እኔ በልጣለሁ ነው ስለዚህ ታያለ እንግዲህ አሁን የነሱ ወደ ዘረኝነት ነው አማራ ስለሆንኩ ብቻ እበልጣለሁ ነው ስለዚህ የነሱ ናሽናሊዝም ሆኖ ግን የዘረኝነትም አለው ማለት ነው እኔ በልጣለሁ ስለሚል ስለዚህ ናሽናሊዝም እና ዘረኝነት እንደ ሰንሰለት ተቆላለፉ ናቸው ያልኩት ለዛ ነው ወደ ቲፒኤልኤፍ እንምጣለው ዛሬ ወደ ወያኔዎች ኦኬ የቲፒኤልኤፍ ስሙ ሊበሬሽን ይሁን እንጂ it's also a dominance የበላይነትን ነው ልክ እንደማራ ማለት ነው እንደነ ሂትለር ብሉ አይና ብሎንድ ሄር ብሎ ክራይቴሪያ ባያወጡ እንኳን ወያኔዎች ድሮ ሲነሱ ቅድም እንደተጠቀስኩት የለም ምኒልክ መግዛት አልነበረበትም ያጼ ዮሐንስ ነበረ መግዛት የነበረበት ብሎ ነው ወያኔ ተቋቋመው ድሮ በነራስ መንገሻ ሲዩም ባይ አይለ ስላሴን ሲቀላቀሉ የነበሩት ማለት ነው የትላታ ወዲቦረታ ባታሞጀታ ያዳስፋ ካማውዳ ያባደታ አፈኬታ Mirga bakenya halaga pawita kabada simale otike tilata ojibo esa bada mojeta parratira uapija tola akaba yo merrega የሳምንቱ መልእክት ለነጻነታችን ዘብ እንቁም ለክብራችን በጋራ እንታገል የሰይፈ ነበልባል ሬዲዮን ፕሮግራም ስርጭታችንን ስንጀምር 3 ሳምንት ሞላን ባለፈው 2 ሳምንታችንን እንዳስተላለፍን ከአንዳንድ ግለሰቦች ድንጋይ ወረወር ጀመረ የድርጅታችንንም ስም ጥላሾት መቀባት ጀመሩ እባኮትን ጥላሾቱን ያስለቀቁልን ከማንኛውም ከኦሮሞ ተወላጅ ጋራ በጋራ ለመስራት በራችን ክፍት ነው ለኦሮሞ ህዝብ ጥቅምና ክብር እስከሆነ ድረስ በራችን በድጋሚ ክፍት ነው ጊዜው
የወሬ ሳይሆን ለነጻነት የምንሰራበት ለክብራችን በጋራ የምንቆምበት ይሁን የምንጠላለፍበት ሳይሆን ለጋራ ክብራችን በጋራ ቆመን የምንታገልበት እንዲሆን እንመኛለን እንግዲህ አድማጮቻችን ለእናንተ ይሆናል ያልነው ፕሮግራማችንን እዚህ ላይ ያበቃን ይመስላል አልየው አዎ ክብራትና አድማጮቻችን እንግዲህ ፕሮግራማችንን አጠቃለናል እስከ ሳምንት ድረስ መልካም ሳምንት እየተመኘው እኔም በሪት ያለሙ ነኝ እኔም ዮብ ባይሳ ነበርኩ ጤና ይስጥልን